ባለህበት መኖር አልችልም ያላንተ ፈራለው ሁሉም ክድንድን ያለ ነው። የሰላም ቅዱሳን ጌታ ኢየሱስ ክርስቶስ ይባረክ። ዘመናችሁ የተባረከ ይሁን። ጌታ ኢየሱስ ክርስቶስ መልካምና ድንቅ ኃያል አምላክ ነው። በዘመናት መካከል ሁሉ የእጆቹ ስራ ያማሩ፣ መልካምነት፣ ድንቅነቱ፣ አባትነቱ ያማረ ነው። ኢየሱስ ክርስቶስ ጌታ ነው። አንድ ቃል ሳነብ ውስጤን በጣም የገረመኝ ማለት ነውና ወዳጅ በጣም ከምትወድ በጣም የሚወዳት ሳምሶን በሆነ አጋጣሚ አይታት የወደዳት አንድ ወጥመድ የሆነ ወዳጅነት ነበርና ከዛ የሚገርመው ነገር ከዛ ቃል ውስጥ ሳነብ ታሪኩን ስለምታውቁት ከዛ ቃል ውስጥ ሳነብ ውስጤን በጣም የነካኝ ነገር ምንድነው? የሚገርመው ነገር እነዛ ሳምሶንን አሳልፎ እንዲሰጧት ተጠይቃለች። ገንዘብ ተከፍሎላታል። ሰሊው ተብላለች። ስጪን፣ አሳልፈሽ ስጪን ተብላለች። በዛም ነገር ተስማምታለች። እና የሚገርመው ነገር ሳምሶን ያለ መንቃቱ ነው የገረመኝ። የሚገርመው ሁልጊዜ በጠየቀችው ቁጥር አስራው ጠንጋው ባስቀመጠችው ቁጥር ሳምሶን ትጠራለች። ወይኔ መጡብክ ብላ ትነግረዋለች። እና መተዋል ብላ ጠላቶቹ እንደመጡ ስትነግረው የሚገርመው ነገር ይነሳል እኮ በቃ በኃይል ነው። በኃይል ይነሳና ጠላቶቹን ሊጨርስ ይፈልጋል። ነገር ግን እሷ መልሳ እንትን ትላለች። መልሳ ስትጠይቀው ተነስቶ ከእንደገና አይቷቸው እንደገና ሲጨርሳቸውና ተመልሰው እንዴ እሷ ሁል ጊዜ ለምንድን ነው እንደዚህ በጠየቀችኝ ቁጥር ይሄን ነገር እንደዚህ እየመጡ እያየኮ ነው። እኔ እዚህ ጋር ምን ልናገር ነው ውስጤን የቀረልኝ ድንዛዜ። እግዚአብሔር አምላክ ሁል ጊዜ ሊያድነን፣ ሁል ጊዜ ሊታደገን፣ ሁል ጊዜ እግዚአብሔር አምላክ በተለያየ መንገድ ሲናገረን መንቃት ባቃተን ነገር ላይ መንቃት የምንችልበት ማለት ነው። እግዚአብሔር እኮ ሳምሶንን እኮ አይምሮን በፍቅር ስላወረ መንቃት አልቻለም። ዛሬ እኔ ለእናንተ እንደዚህ ላለው በጌታ በኢየሱስ ክርስቶስ ደም እግዚአብሔር ከጠላት ወጥመድ፣ ከጠላት ሴራ፣ ከጠላት ለዛውም እኮ ዳሜጅ የሚያደርገን ነገር ነው። ከዛ ወጥመድ እግዚአብሔር አምላክ ያንቃን። ከወጥመዱ የምናመልጥበት ከተያዝንበት ነገር ይሆናላችሁ። መያዝ እንዳናውቅ ያደርገናል። መያዝ ውቀት እንዳይኖረን ያደርገናል። ገባችሁ? ዛሬ በክርስቶስ ኢየሱስ እኔ ጌታ አለኝ። ኦፍ ኮርስ ሁላችንም በክርስቶስ ኢየሱስ ድነናል። ድንዛዜ አለብን። ዛሬ ከድንዛዜ የሚያነቃ የእግዚአብሔር መንፈስ ያገኘን። ለዛ ነው እኮ ገላትያ ምዕራፍ 3 ላይ ጳውሎስ ለገላትያ ሰዎች ላይ ይጠይቃቸዋል። ኢየሱስ ክርስቶስ ተቀብላችሁታል። ኢየሱስ ክርስቶስን ተቀብላችሁታል። እንዳታመልኩት ድንዛዜን ያደረገባችሁ ምንድነው ብሎ ጳውሎስ ይጠይቃል። አያችሁ? ክርስቶስ ኢየሱስን አለኝ የግል አዳኝ አድርጌ ተቀብያለሁ እኔ ድንዛዜ የለብኝም ብትሉ ውሸት ነው። ያልነቃ ሰው፣ የማይጸልይ ሰው፣ እግዚአብሔርን በማንኛውም ሁኔታው የማያናግር ሰው እግዚአብሔር ሆይ ይሄ ነገር ምንድነው በህይወቴ ላይ ይጸልይልኛል፣ ጮሃለሁ፣ ከእግዚአብሔር ማደሪያ አልጠፋም፣ አስራቴን በትክክል እሰጣለሁ፣ ህይወቴ ከእግዚአብሔር ቤት ጋር ትክክል ነው፣ ምንድነው ግን እኔ በህይወቴ ላይ እንደዚህ ድንዛዜ የሆነው ነገሬ ለምንድነው ብሎ የማይጠይቅ ሰው ወጥመዱ ያገኘዋል፣ ይጎዳል። አያችሁ? ሳምሶን አልጠየቀም። በቃ ደንዝዟል። ድንዛዜ አለበት። አንዴ እኮ አይደለም ደሊላ እንደዛ ያደረገችው፣ ድግግሞሽ ነው። ምንድነው ዛሬ በህይወታችን ላይ ድግግሞሽ የሆነው? ምንድነው እንዳንነቃ ያደረገን? ምንድነው ዛሬ በናዝሬቱ በኢየሱስ ክርስቶስ ደም በጌታ በኢየሱስም ይገፈፍልን። በጌታ በኢየሱስም ያንቃን።
በጌታ በኢየሱስ ክርስቶስ ደም እግዚአብሔር አምላክ ጋር አያችሁት። ጳውሎስን ይሁንላችሁ እውቀት አለው ጳውሎስ የቤተ ክህነትን በጠቅላላ ትምህርት የጨረሰ ከሱ የበለጠ የእግዚአብሔርን ነገር እግጋቱን የቤተ መቅደስን እግጋት የሮማ ብትሉ ምን ያልተማረው ትምህርት አለ እንዴ? እውቀት ያለው ሰው ነው። እውቀት ግን ነፃ አያደርግም። እውቀት ከተገዛንበት ባርነት ነፃ አያደርገንም። ይሁንላችሁ እውቀት የምድራዊ እውቀት ይሁንላችሁ የምድራዊ እውቀት ዶክተር አንድን ነገር ከተማረ ዶክተር ብቻ ነው የሚሆነው። በቃ ለተማረበት የአጥንት ዶክተር ነው፣ የጥርስ ዶክተር ነው። ለሁሉ ግን መሆን አይችልም። የእግዚአብሔር እውቀት ግን ነው የምነግራችሁ ለአንድ ነገር የተወሰነ አይደለም። ሁሉን እንድናውቅ የእግዚአብሔር መንፈስ ወደ ሁሉ ነገር ያስገባናል ማለት ነው። ጳውሎስ ያ ሁሉ እውቀት እያለው ኢየሱስን ግን ማየት አልቻለም፣ ማወቅ አልቻለም። ኢየሱስን የሚያሳድር ሰው ነው የሆነው። ገባችሁ? ብዙ ቃል ልታነቡ ትችላላችሁ፣ ብዙ ሊጸለይላችሁ ትችላላችሁ፣ ብዙ ነገር አለኝ እኔ ይሄን መረዳት አለኝ ልትሉ ትችላላችሁ። መንፈስ ቅዱስ ግን ካልመራችሁና ካልገለጠላችሁ ድንዛዜ ውስጥ ነው ያላችሁት። እዩት ሳምሶንን፣ በጣም ኃያል ነው፣ በጣም እግዚአብሔር የቀባው ሰው ነው። በጣም በጠላቶቹን የሱን ብቻ አይደለም የዘሩን ጠላት የእስራኤልን ጠላት ነው የሚመታ ኃይል አቅም ያለው ሰው ነው። ብቻውን እኮ ነው ጠላቱ። የሱን ጠላት ብቻ አይደለም የአገሩን የህዝቡን ያስጨነቀውን ሁሉ የሚረፈርፍ እኮ ፓወር ያለው ሰው ነው። የሚገርም ግን ድንዛዜ ያለበት አለ። ዛሬ በኢየሱስም ከኔና ከናንተ ላይ በዚህ በማለዳ ድንዛዜ ከኛ ላይ ይነሳ። ሳምሶንን የሚያክል ነገር የእግዚአብሔር ነገር የተቀመጠበት ነገር ግን ድንዛዜ ከድንዛዜ ጋር ይተኛል፣ ከድንዛዜ ጋር ይነቃል። አያችሁ ፓወር የለውም፣ አቅም የለውም። ሃሌሉያ! ዛሬ በናዝሬቱ በኢየሱስ ስም የሚያነቃን በኢየሱስም አብሮን ከሚተኛ አብሮን ከሚነቃ ድንዛዜ የሚያነቃን የእግዚአብሔር እልውና በኢየሱስ ስም ያገኛል። ጳውሎስን ኢየሱስ መጣና ሲገናኘው ኮኖ ቅርፊት ከላዩ ላይ ወደቀ ይላል። ከዛስ በኋላ ጳውሎስን ያስቆመ ሰው የለም። እግዚአብሔር አምላክ ዛሬ ቅርፊት የሆነብን ላያችን ላይ የተቀመጠውን ነገር የሚያነሳ የአምላኬ እልውና በእኔና በእናንተ ላይ ይውደቅ። በእውነት ክርስቶስን የምናይበት የምንጸልይበት መረዳት ከኛ አልፎ የእግዚአብሔር ጥበብ ለሌሎች የሚተርፍ የእግዚአብሔር እውቀት በእኛ ላይ ይለቀቅ። ያኔ ነው ይሆናላችሁ እኛ ከድንዛዜ ነቅተን ቤታችንን ልጆቻችንን የእግዚአብሔርን ሕዝብ ነፃ ማውጣት የምንችለው። ሳትነቁ የራሳችሁን ነገር ሳታስመልጡ አትችሉም። የደነዘዘ ሰው ከሁሉ ሰው ጋር ነው የሚጣላው። እከሌ አይጸልይልኝም፣ ጓደኛ የለኝም፣ እከሌ እኮ እኔን መርዳት ይችል ነበር፣ ቤተሰቤ ለምን አይረዳኝም፣ ሁሌ ክላጋ ነው የሚያደርገው። በቃ ምክንያት ነው። ገባችሁ? ዛሬ ይሆናለች አልነቃም። አንድ ጊዜ ብቻ እኮ አይደለም እግዚአብሔር ብዙ ጊዜ ይናገረናል። እስቲ እግዚአብሔር ብዙ ጊዜ አቅጣጫ ሰጥቶን እኛ ባልነቃንበት ነገር ዛሬ የሚያነቃ የእግዚአብሔር መንፈስ ያገኘን። የእውነት የሚያነቃ የእውነት ነፃ የሚያወጣ የእውነት በቃ ወደ ተሻለ ነገር የሚያስገባ የእግዚአብሔር ብርሃን በእኔና በእናንተ ነው። እወዳችኋለሁ። ዘመናችሁ ይባረክ። አርብ እንገናኛለን በትልቅ ድንቅ ታምራት። የእግዚአብሔር እጅ ከኛ ጋር ነው። ተባረኩልኝ። እወዳችኋለሁ። ዘመናችሁ በበረከት ይሞላ። ዘመናችሁ በቸርነት ይሞላ፣ በበጎነት ይሞላ። መልካም ጊዜና ዘመን ይሁንላችሁ።